ታዲያ ምን ላድርገው እንደምን ልቻለው ደውላለኝ ወገን ሲናፍቀኝ መሄድ አለው እግሬን መጓዝ አለው ልቤን ታዲያ ምን ላድርገው እንደምን ልቻለው ደውላለኝ ወገን ሲናፍቀኝ ደውላለኝ ሀገር ሲናፍቀኝ ከሩቅ ሆኖ የሚያምረው የሚያጓጓው ከማዶ ቀርበው ሲያገኙት ለካ ከንቱ ነው ሁሉም ባዶ ትርጉም አልሰጥ እያለኝ አንቺ ርቄ መኖሬ ለዚህ ነው ይላለው የወጣሁት ካገሬ ሆኔ ላመሉ መኝታ ይዞ ልቤም ወዳንቺ ያድራል ተጉዞ ሁሌ እንደማይሽ በሀሳብ በርሬ ምነው ቢቀለው መንገዱ ለእግሬ የሰው ምኞቱ በርግጥ አያልቅም እድሜም እንደዛው ቆሞ አይጠብቅም ለሁሉም ጊዜ አለው መሰለኝ መቼ ነው ስደት በቃ የሚል የሰው ምኞቱ በርግጥ አያልቅም እድሜም እንደዛው ቆሞ አይጠብቅም ለሁሉም ጊዜ አለው መሰለኝ መቼ ነው ስደት በቃ የሚል መቼ ነው ስደት በቃ የሚለኝ መሄድ አለው እግሬን መጓዝ አለው ልቤን ታዲያ ምን ላድርገው እንደምን ልቻለው ደውላለኝ ወገን ሲናፍቀኝ መሄድ አለው እግሬን መጓዝ አለው ልቤን ታዲያ ምን ላድርገው እንደምን ልቻለው ደውላለኝ ወገን ሲናፍቀኝ ደውላለኝ ሀገር ሲናፍቀኝ ያሰብኩት ሳልቀርም ኪሴም ወስቷል በላቤ አንቺና ባገር ናፍቆት እረፍት አጣ አንቺ ልቤ ስንቱን ተማጽኖ ቀንቶት ካገር ቢወጣ የሰው ትርፉ ምንድነው እንዲህ ሰላሙን ካጣ ሆኔ ላመሉ መኝታ ይዞ ልቤም ወዳንቺ ያድራል ተጉዞ ሁሌ እንደማይሽ በሀሳብ በርሬ ምነው ቢቀለው መንገዱ ለእግሬ የአባትን የእናትን ጓዳ እየናፈቁ መኖር ከባድ ደስታውም ግማሽ ሳቁም ይምሰል የስደት ኑሮ ተገድኖ ይብሰል የአባትን የእናትን ጓዳ እየናፈቁ መኖር ከባድ ደስታውም ግማሽ ሳቁም ይምሰል የስደት ኑሮ ተገድኖ ይብሰል የስደት ኑሮ ተገድኖ ይብሰል ስደት
ስደት